እሱ ዘፈነ፣ የመንግስታት ስርዓቶች ተናወጡ። እሱ መድረክ ላይ ቆመ፣ የትውልድ ወኔ እንደ እሳት ጎመራ። እሱ ጅርቱ አለ፣ ወጣቱ የለውጥ ፍላጎቱ ገነፈለ። እሱ ማለንጅራ አለ፣ በሚሊዮኖች ልብ ውስጥ የእምቢተኝነት እሳት ተቀጣጠለ። ሃጫሉ ሁንዴሳ ቦንሳ። ይህ ስም ለሚሊዮን ኢትዮጵያውያን እንደ እግር እሳት ይፋጃል። መንግስታት እንደ ኒኩለር ቦምብ ይፈሩታል። ንግግሮቹ እንደ መትረየስ ጥይት በአገዛዞች ላይ አንዳች መረበሽና ፍርሃትን ይፈጥራሉ። ይህ ሰው ድምፅ ለሌላቸው ህዝቦች ድምፅ መሆን ምን ማለት እንደሆነ ያሳየ፣ በዜማው የበደል ሰንሰለቶችን የበጣጠሰ፣ በሙዚቃው የትውልድ ልብ ውስጥ የእሳት ፍም የጫረ ታላቅ የጥበብ ሰው ነው። እሱ የሀገር ፍቅር መገለጫ ነው። የነጻነት ተምሳሌትና የወጣትነት ወኔ ማገዶም ነበር። ዛሬ ስለ ዕውቁ የኦሮሞ ህዝብ ተወዳጅ ድምፃዊ፣ አንጋፋ አቀንቃኝ፣ የነጻነት ታጋይ እንዲሁም የግጥምና ዜማ ደራሲ በተጨማሪም የሰብአዊ መብት ተሟጋች ስለሆነው ሃጫሉ ሁንዴሳ አስደናቂ ማንነትና የእምቢተኝነት ታሪክ እንዲሁም ዘመን አይሽሬው ስለ ታላላቅ ስራዎቹ በጥልቀት እንመለከታለን። አለፍን ብለን ከአምቦ ገጠር እስከ ቃሊቲ ጨለማ ክፍል፣ ከለውጥ ማዕበል መሪነት እስከዛች አስከፊ የሰኔ 22 ምሽት ድረስ የነበረውን ክስተት ሙሉ የህይወት ታሪኩን እንተርካለን። ይህ የሙዚቃ ታሪክ ብቻ አይደለም፣ የጽናት፣ የነጻነትና የዋጋ ከፋይነት ታሪክ ነው።